ከ35 ሰው የዛሬው እድለኛ የአንድ ሳምንት አንሊሚትድ ኢንተርኔት እድለኛ ማን ነው? ይህንን ስታርት እናደርጋለን። ስለዚህ እሱን ዛሬ ዕጣ እናወጣለን። በዛሬ ቪዲዮአችንም ደግሞ ለአንድ ሳምንት አንሊሚትድ ኢንተርኔት ሽልማት አለን። ሽልማቱ ላይ ለመሳተፍ ሁላችሁም ቲክቶክ ላይ ከሆናችሁ ነው የሚሆነው። ላይ 1 ሚሊዮን በላይ ነው የሚሆነው። 1 ሚሊዮኑ ደግሞ 10 USDT ነው። በሳምንቱ ዊዝድሮ ታረጋላችሁ ማለት ነው። እንደዚህ ሰላም፣ እንዴት ናችሁ? ስለ ቴሌ አፕ ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። ብዙዎቻችሁም ደግሞ እሱን ቪዲዮ ያያችሁ ስራውን ጀምራችሁ እየሰራችሁ ነው። በመሀል ግን ጠፍቻለሁ። ምክንያቱም ደግሞ ዩቲዩብ ስለቀጣኝና የኔን ቪዲዮም ሪሙቭ አድርጎ ነበረ። ለአንድ ወርም ቀጥቶኝ ነበረ። ለዛ ነው የጠፋሁት። አሁን ግን ተመልሻለሁ። ዛሬ ቪዲዮአችንም ደግሞ እንዴት ሰዎችን ኢንቫይት በማድረግ ትልቅ ገቢ እንደምታገኙ አሳያችኋለሁ። እኔ እስካሁን በኢንቪቴሽን ብቻ እንደምታዩት ወደ 100 ሚሊዮን ፖይንት አግኝቻለሁ። ይሄን ደግሞ እናንተ ወደ ዶላር ቀይራችሁ መድረስ ትችላላችሁ። ከኔ ውጭ ደግሞ ሌሎቹ እስከ 300 ሚሊዮን የሰሩ ሰዎች አሉ። ይሄም ደግሞ ትልቅ ነው ማለት ነው። ስለዚህ እናንተም ዛሬ እንዴት ሰዎችን ኢንቫይት በማድረግ ትልቅ ገቢ እንደምታገኙ አሳያችኋለሁ። ኢንቪቴሽን ላይ ለሆስት እና ለኤጀንት የተለያየ አለ። ስለዚህ 3 መንገድ አሳያችኋለሁ። እናንተም እስከ መጨረሻ ቪዲዮን በማየት ሰዎችን ኢንቫይት በማድረግ ገቢ ማግኘት ትችላላችሁ። እስከ መጨረሻ ቪዲዮን ይዩት። በባለፈው ቪዲዮአችንን ደግሞ ለአንድ ሰው አንሊሚትድ ኢንተርኔት ሞላለሁ ብያችሁ ነበረ። እሱን ዛሬ ዕጣ እናወጣለን። በዛሬ ቪዲዮአችንም ደግሞ ለአንድ ሳምንት አንሊሚትድ ኢንተርኔት ሽልማት አለን። ሽልማቱ ላይ ለመሳተፍ ሁላችሁም ቲክቶክ ላይ ከሆናችሁ ዩቲዩብ ላይ @ዳኒቲፕስ93 ብላችሁ ሰርች አድርጋችሁ እዛ ላይ ከሄዳችሁ በኋላ ደግሞ ከላይና ከታች ያስቀመጥኩን ታምፕናል ያለበት ቪዲዮ ላይ ሄዳችሁ ቪዲዮ ላይ ኮሜንት ማድረግ እንደዛውም ደግሞ ቪዲዮ ላይክ ማድረግ ነው። ቀጣይ ደግሞ እናንተም ተሸላሚ ልትሆኑ ትችላላችሁ። ወደ ዛሬ ሽልማት እንሂድ። እጣውን ለማውጣት እዚህ ጋር 3 ሰረግ ነክተን ቪዲዮ ላይ ማለት ነው። ይሄኛው ቪዲዮ ስለሆነ እቺን ኮፒ እናደርጋለን። ኮፒ አድርገን ነው ሼር ብለን እዚህ ጋር ኮፒ አድርገን ወደ ክሮም ነው የምንሄደው። ክሮም ላይ ነው እጣውን የምናወጣ ማለት ነው። ክሮም ላይ ደግሞ ዩቲዩብ ራንደም ፒከር ላይ ነው የምንገባው። እዚህ ጋር ከገባን በኋላ ከታች እዚች ጋር ሊንኩን እናስገባለን። አሁን ኮፒ ያደረግነው ሊንክ እናስገባለን። እዚች ጋር ደግሞ እቺን እንሰራለን ማለት ነው። 22 ሲደመር 36 ነው የሚሆነው። 36 እንላለን። ከዛ እዚህ ጋር ደግሞ ኮሜንቱ እንድመጣ እናደርጋለን ማለት ነው። 35 ኮሜንት ነው። ስለዚህ ከ35 ሰው የዛሬው እድለኛ የአንድ ሳምንት አንሊሚትድ ኢንተርኔት እድለኛ ማን ነው? ይህንን ስታርት እናደርጋለን። ስለዚህ ማነው ተሸላሚው? ማነው? ዚያድ ታጁ ኮሜንቱ ኢሞጂ ነው ግን ተሸላሚ ነክ። ልታወራኝ ትችላለህ አንተ በውስጥ ማለት ነው። ስለዚህ ሁላችሁም የዛሬ ቪዲዮ ላይም በመሳተፍ ተሸላሚ መሆን ትችላላችሁ። አንተ ደግሞ ቴሌግራም ላይ በውስጥ አዋራኝ። የዛሬ ዕጣችን ይሄንን መስላል። ተሸላሚዋ ወይም ደግሞ ተሸላሚው በዚሁ ቴሌግራም ዩዘር ኔም ቴሌግራም ላይ አናግሩኝ። ሽልማታችሁንም ደግሞ እሰጣችኋለሁ። ሁላችሁም ደግሞ ወደ ዛሬ ቪዲዮም ደግሞ ሳትገቡ በፊት ደግሞ ኮሜንት ላይ የፈለጋችሁትን ነገር ከስድብ ውጪ መጻፍ ትችላላችሁ። ቪዲዮም ደግሞ ላይክ አድርጋችሁ እናንተም ተሸላሚ ልትሆኑ ትችላላችሁ። ሁላችሁም መሳተፍ እንዳትረሱ። ወደ ዛሬ ቪዲዮ እንሂድ። እዚህ አፕ ላይ በብዙ መንገድ ሰዎችን ኢንቫይት ማድረግ ትችላላችሁ። ሊንካችሁን ልካችሁ ኢንቫይት ማድረግ ትችላላችሁ። ከፕሌይ ስቶር ወደ የእናንተን ኢንቪቴሽን ኮድ ተጠቅሞ እናንተ ጋር የእናንተን ኢንቪቴሽን ኮድ ተጠቅሞ ከፍቱም እሱም ተጠቃሚ እናንተን ተጠቃሚ ትሆናላችሁ። ሌላ ደግሞ እናንተ ኤጀንት ስሩም ደግሞ ቀጥታ በዛው መመዝገብ ይችላል። ሁሉንም በዚህ ቪዲዮ አሳያችኋለሁ። በኢንቪቴሽን ደግሞ የምታገኙትን ሪዋርዶች በትንሹ ሲነግራችሁ ማለት ነው። እዚህ አፕ ላይ 10 ሰው ብቻ ኢንቫይት አድርጋችሁ በሳምንት ውስጥ ዊዝድሮ ማድረግ ትችላላችሁ ማለት ነው። እንዴት እንደሆነ ልንገራችሁ። አንደኛ እናንተ በሳምንት ውስጥ የምትሰሩት ዴሊ ታስካችሁን በስርዓት ከሰራችሁ ወደ 600 ምናምን ነው የሚሆነው። ከዛ ደግሞ እዚህ ጋር 10 ሰው ከጋበዛችሁ በ5 ሰው በዚህ ፕላትፎርም ላይ በ5 ሰው የምታገኙት እነሱ ዴሊ ታስክ ከሰሩ ማለት ነው 30 ፖይንት ነው የምታገኙት። 10 ሲሆን 60 ፖይንት ነው የምታገኙት በየቀኑ። ይሄ ደግሞ በሳምንት ውስጥ ወደ 400 ምናምን ፖይንት ነው የሚሆነው። እዚህ ጋር እናንተ 600 ምናምን ሺህ ፖይንት ከሰራችሁ እዚህ ጋር ደግሞ 400 ምናምን ፖይንት ሺህ ከተጨመረበት ስንት ነው የሚሆነው ማለት ነው? ከ1 ሚሊዮን በላይ ነው የሚሆነው። 1 ሚሊዮኑ ደግሞ 10 USDT ነው። በሳምንቱ ዊዝድሮ ታረጋላችሁ ማለት ነው እንደዚህ ከሰራችሁ። ስለዚህ እዚህ ፕላትፎርም ላይ እንደነገርኳችሁ 5 ሰው ከጋበዛችሁ 30 ፖይንት፣ ከዛ 10 ሲሆን ደግሞ 60 100 ሲሆን 20 ሲሆን ደግሞ 100 ነው የምታገኙት። ግን ግዴታ መስራት አለባችሁ። እያለ እናንተ ኢንቫይት ያደረጋችሁት ሰዎች 1000 ሰው ከሞላ በአንድ ቀን 70 USDT ማግኘት ትችላላችሁ ማለት ነው። ዴሊ ታስካችሁን ከሰሩ በአንድ ቀን ብቻ በኢንቪቴሽን 70 USDT መስራት ትችላላችሁ። በየቀኑ ነው የምትሰሩት ደግሞ ለ7 ቀን ታገኛላችሁ። ከዚህ ሰው ከአንድ ሰው የምታገኙ ለ7 ቀን ነው። ስለዚህ ሁሉንም ደግሞ አንድ ላይ ደምሮ ነው ዴሊ ታስካችሁን እና ወይም ደግሞ
ጌም ከተጫወቱ የምታገኙት። ስለዚህ በኢንቪቴሽን እንደዚህ ማግኘት ትችላላችሁ። እዚህ ፕላትፎርም ላይ ደግሞ እንደነገርኳችሁ በብዙ መንገድ ሰዎችን ኢንቫይት ማድረግ ትችላላችሁ። እኔም ደግሞ አሁን አሳያችኋለሁ ሁሉንም መንገዶች ለኤጀንቶችም ለሆስቶችም። እዛ ጋር ደግሞ የምታዩት ፖይንት ከቀነሰባችሁ ኦር ከዚህ በኋላ ቀጥሎ ያለ ቪዲዮ ላይ ይሄ ቪዲዮ ለቲክቶክ ቆይቻለሁ ከሰራሁት እሱ ቪዲዮ ስለሆነ ነው ግራ እንዳይገባችሁ። ስለዚህ እንደዚህ እናንተ ኢንቫይት ማድረግ ትችላላችሁ። አሁን ወደ እሱ ቪዲዮ እንሄዳለን። ሁላችሁም እሱን ተጠቅማችሁ ሰዎቹ ገቢ ማግኘት ትችላላችሁ። እኔም ደግሞ እስካሁን በኢንቪቴሽን ብቻ እስከ 100 USDT ኦር እስከ 100 ሺህ ፖይንት አግኝቻለሁ። ይሄ በጣም ትልቅ አይደለም፣ ምክንያቱም እስከ 300ም ከዛ በላይ የሚሰራ ሰው ስላለ የኔ ትልቅ አይደለም። ሁላችሁም ደግሞ ከሰራችሁ የማታገኙበት ምክንያት የለም። ወደ ቪዲዮ እንሂድ። መጀመሪያ አፑ ላይ ሆም ላይ ስትገቡ እዚህ ጋር ኢንቫይት ሪዋርድ ቦስት የሚል አለ። እሱን ነክታችሁ ቀጥታ ኢንቫይት ማድረግ ትችላላችሁ። ከዚህ እንደዚህ ስትነኩ እንደዚህ ይመጣል። እዚህ ጋር ደግሞ ኢንቫይት ነው የሚል አለ። ኢንቫይት ነው የሚል አለ። ይሄንን ነክታችሁ ስትነኩ ደግሞ ከታች እንደዚህ ቴሌግራም ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር ሊንኩን ኮፒ አድርጋችሁ ይሄንን ሊንክ ኮፒ አድርጋችሁ ለሰው ሼር በማድረግ እነሱ ደግሞ አፑን ካወረዱ በኋላ ሲመዘገቡ ኢንቪቴሽን ኮድ ላይ ይሄን የእናንተን ኢንቪቴሽን ኮድ መጠቀም አለባቸው፣ እናንተ ከነሱ ለመጠቀም ማለት ነው። ከዛ ደግሞ በኢንቪቴሽን እስክ እንዴት ነው የምናገኘው የሚለውን እዚህ ጋር ሩሉን ላሳያችሁ። እሺ ብዙዎቻችሁ እዚህ ጋር ስለምታስቸግሩ ማለት ነው። እዚህ ጋር አንደኛ 5 ሰው ኢንቫይት አድርጋችሁ 5ቱም ሰው የመጀመሪያውን ሪዋርድ የ7ቱን ቀን አንድ ቀን ከሰራ ታገኛላችሁ። ሌላ ደግሞ ጌም ከተጫወተ ተጨማሪ ገቢ ታገኛላችሁ ከዚህ ሰው ማለት ነው። ከዛ ደግሞ 100 ሰው ሲሆን 20 ሰው ሲሆን 100 ሺህ ታገኛላችሁ። ከዛ የመጨረሻ ደግሞ እያለ 50 ሰው ሲሆን ደግሞ 250 ይሰጣል። በዚህ መሀል ግን እንደነገርኳችሁ እነዚህ ሰዎች ጌም ሲጫወቱ ምናምን ደግሞ ተጨማሪ ፖይንቶችን ታገኛላችሁ ጌመር ከሆኑ ማለት ነው። ከዛ 1000 ሰው የምትጋብዙ ከሆነ ደግሞ 7 ሚሊዮን ታገኛላችሁ ማለት ነው። ግን ታርጌቱም ይሄ አይደለም። እዚህ ጋር ደግሞ እናንተ ማወቅ ያለባችሁ ነገር ሰውን እንደዚህ ኢንቫይት አድርጋችሁ እንደዚህ ታገኛላችሁ ሲላችሁ ይሄኛው ትልቅ ገቢ አይደለም። ይሄንንም ትልቅ ገቢ አድርጋችሁ እንዳታስቡት። ትልቁ ገቢ እንደነገርኳችሁ ኮሚሽን ነው። ስለዚህ ኤጀንት ነው የምትሆኑት። ኤጀንት ከሆናችሁ በኋላ ደግሞ እንዴት ሰውን ኢንቫይት እንደምታደርጉ ደግሞ ላሳያችሁ። እሱን 2 መንገዶች አሉ። ሁለቱን መንገድ በዚህ ያሳያችኋለሁ ማለት ነው። ኤጀንት የሆናችሁ ሰዎች ደግሞ እንዴት ነው ሰውን ኢንቫይት የምታደርጉ የሚለውን በዚህ ላሳያችሁ። ኖርማሊ ደግሞ በዛ ቅድም ባሳያችሁ ካላገኛችሁ እዚህ ጋር ኢንቫይት የሚል አለ። በዚህም ሆስቶች ኢንቫይት ማድረግ ትችላላችሁ። ኤጀንቶች ኤጀንሲ ላይ ትገባላችሁ። እዚህ ጋር ኤጀንሲ ላይ ከገባችሁ በኋላ እንደዚህ ከከፈተላችሁ በኋላ እዚህ ጋር ኢንቫይት ሆስት እና ኢንቫይት ሰብ ኤጀንት የሚል አለ። ስለዚህ እናንተ ኢንቫይት ሆስት ነው የምትነኩት። ኢንቫይት ሆስት ስትነኩ 2 አማራጭ ታገኛላችሁ። አንደኛ የመጀመሪያው ላይ አይዲ ኮፒ አድርጋችሁ የእነሱን አይዲ አስገብታችሁ ኢንቫይት የምታደርጉበት ነው። ሁለተኛ ደግሞ ይህንን ኮፒ የሚል ነግታችሁ ለሰው ትልካላችሁ። እነሱ አፑን አውርዶ የእናንተን ኢንቪቴሽን ኮድ ተጠቅሞ አፑን አውርዶ ሁሉንም በእናንተ ጨርሶ ከመጡ ቀጥታ እናንተ ጋር ይመዘገባሉ ማለት ነው። የሁለተኛ መንገድ ደግሞ ላሳያችሁ። እዚህ ጋር አይዲን እንዴት ነው የምታስገቡ። አሁን የሆነ ሩም ውስጥ ገብቼ ላሳያችሁ። ቫሪያል የወጣ ሩም ውስጥ ትችላላችሁ፣ የራሳችሁ ሩም ላይ ትችላላችሁ። ስለዚህ አሁን ለምሳሌ እኔ የኔ ሩም ውስጥ ሄድኩኝ። እዚህ ጋር አንደኛ እዚህ ከላይ ብዙ ሰው አለ፣ 37 ሰው አለ፣ 36 ሰው አለ። 36ቱን ትነካላችሁ። እዚህ ጋር አዲስ ሰው ከመጣ ቼክ ታደርጋላችሁ። ለምሳሌ እዚህ ጋር ከላይ ቴዲ የሚል አለ። እነዚህ አዳዲሶቹን ደግሞ የምታገኙት አንደኛ ከመጀመሪያ ባለ ቤቱ አለ። ከሱ ቀጥሎ ደግሞ ቪአይፒ ያላቸው ሰዎች ሩም ውስጥ ጊፍት የሰጡ ሰዎች ይቀመጣሉ። ከነሱ ቀጥሎ ደግሞ አዳዲሶች እንደዚህ ይቀመጣሉ። አዲስ የመጣ ሰው አዲስ አይዲ ከላይ ይቀመጣል። ስለዚህ አሁን ደጀኔና እነዚህ ሁለቱን ቼክ አደርጋለሁ። ለምሳሌ ደጀኔ ነካው። እሱን ከነካችሁ በኋላ እዚህ ጋር እቺን 4 ማዕዘናን ትነኩና ኮፒ ታደርጋላችሁ። ኮፒ ካረጋችሁ በኋላ ባክ አርጋችሁ ሚኒማይዝ አርጋችሁ ማለት ነው ኤጀንሲ ላይ ቶሎ ትገባላችሁ። እሱ ላይ ከገባችሁ በኋላ ኢንቫይት ውስጥ ነክታችሁ እዚህ ጋር እቺን ቼክ ትላላችሁ። ከዛ ኢንቫይት አሁን ይሄ ሰው ተይዟል። እዚህ ጋር ስትነኩ this account is already part on an agency ካለ ይሄ ሰው ተይዟል ማለት ነው። እዚህ ጋር ግን ሰክሰስ ካለ እናንተ ምን ማድረግ አለባችሁ? ሜሴጅ ላይ የሚመጣል እሱን ሄዳችሁ በውስጥ አክሴፕት አድርገኝ አብረን እንስራ ላሰራችሁ ምናምን እያላችሁ እንደዚህ ሰውን ኢንቫይት ማድረግ ትችላላችሁ ማለት ነው። ሌላ መንገድ ደግሞ እነሱ ሆስቶች ሆስት ሴንተር ላይ ገብቶ አፑን እንዳወረዱ ከመጡ ሆስት ሴንተር ላይ የእናንተን አይዲ ሞልቶ እናንተ ጋር መመዝገብ ይችላሉ ማለት ነው። ስለዚህ እንደዚህ ሰዎችን ኢንቫይት ያደረጋችሁ
ጥሩ ኮሚሽን ነው ያለ ፕላትፎርሙ ላይ። ኮሚሽኑን እያገኛችሁ መስራት ትችላላችሁ። ለምሳሌ እኔ አልደብቃችሁ እስቲ የዛሬ ኮሚሽን ብቻ ላሳያችሁ። እዚህ ጋር ለምሳሌ አሁን ገና 6 ሰዓት ነው፣ እስከ ማታ ድረስ ይጨምራል። እዚህ ጋር 300 ሺህ ፖይንት አግኝቻለሁ። እዚህ ጋር 95 ሺህ አግኝቻለሁ። አንድ ላይ 400 ሺህ አግኝቻለሁ ማለት ነው። ስለዚህ እስከ ማታ ደግሞ ይቀጥላል። ገና ነኝ ደግሞ እኔ ኤጀንት ሌቨሌን እንደምታዩት ነው። ስለዚህ እዚህ ፕላትፎርም ላይ ከሰራችሁ የማትጠቀሙበት ምክንያት የለም። በቀን $5 $4 ምናምን እንደ ዝም ብላችሁ ነው የምትጠሩት የሆነ ሰዓት ላይ ማለት ነው። ስለዚህ እኔ ደግሞ ቢ ላይ ሆኜ እንደዚህ ካገኘው ኤ ላይ ከዛ ደግሞ ሱፐር ኤጀንት ሲደርስ ደግሞ አስቡት ስንት ማግኘት እንደሚችል። አሁንም ደግሞ በቀን በ2 ቀን በ3 ቀን ዊዝድሮ አደርጋለሁ ማለት ነው። ስለዚህ ቀጣይ ደግሞ ዊዝድሮ አደረግ አሳያችኋለሁ። የዛሬ ቪዲዮአችን ይሄን ይመስላል። እንደዚህ ሰዎችን ኢንቫይት እያደረጋችሁ ኤጀንት ሆስት እያደረጋችሁ እናንተም በደንብ መስራት ትችላላችሁ። የኛ ቲም የሆናችሁ ሰዎች ደግሞ በደንብ እናንተን ለማስተማር እኛ ዝግጁ ነን። እናንተ ፍላጎት ብቻ ካላችሁ ኑና ከኛ ጋር እየሰራችሁ ገቢ እያገኛችሁ መሄድ ትችላላችሁ። የዛሬ ቪዲዮአችን ይሄን ይመስላል።